አንተ እንዳሰብከው እኮ አይደለም። በእናትህ ስማኝ ላስረዳ። በእናትህ የእኔ ጌታ ያው አንዴ ቆይ ላስረዳ። 3 ወር 4 ወር ፊልድ ሲወጣ እንደ ባል ገብቼ ከባል በላይ እንከባከብሽ የነበርኩት እኔ አይደል? ምንድነው የምታውቂው? ላለፉት 6 ወር ተጣልታችሁ ተለያይታችሁ ብቻሽን ስታነቢ ከባልሽ በላይ እንደ ባሎኝ ፐርፎርማንስ አደረገ የነበርኩት እኔ። አውቃለሁ። ታይ በ3 አመት ጋብቻ ልጅ መውለድ ሲያቅታችሁ ልጅ ያስወለድኩሽ እኔ። ቢገባሹ ሽማ ብቻ ሳይሆን ባለውለታሽም ጭምር ነበርኩ። እሺ ቆይ አሁን ችግሩ ምንድነው? በእውነት ምን አልገባሽም ነው? ውሽማ እንጂ ኋላ ቀር አይደለም። ሶሻል ሚዲያ ማለት ተቀምኑ ነው ይመስልሽ? ኢንስታግራም ላይ ስቶሪ ያደርግሽውን አይቻለሁ። የኔ ውድ ባል መልካምለት ብለሽ ስቶሪ ያደርግሽው እሱን ማንን ለማስቀናት ነው? እና ባል እኮ ነው። ባልሽ እንደሆነ ማውቃለሁ፣ ግን ምን እኔ ውሽማ ነኝ? በድን አይደለም ይሰማኛል። እኔ አንድ ቀን አንቺ ፊት ስለ ሚስቴና ስለ ልጆች አውርቼ አውቃለሁ? ታዲያ ለአንቺ ክብር ብዬ ነው በቃኝ። እኔ አሁን እንደ ራሷ እንደ ባሏ ከባሏ እኩል ጊዜ የምትሰጠኝ ውሽሚት አግኝቻለሁ። በቃሽኝ፣ አንቺ በቃሽኝ። ሌላው ውሽሚት አግኝቻለሁ። አይገርምሽ? በቃሽ